ነቢዩላህ ሙሳ ዓለይሂ ሰላም ህፃናት በሚገደሉበት ዓመት ነው የተወለዱት እና እሱ ቤተ መንግስት እንዲያድጉ አደረጋቸው። فقالت لأخته قصي يجسكي تكتاتيو يتي هلال اندوسكي ሄደች አየች ሰራዊቶቹ አገኙት በጣም የሚያምር ልጅ ነው ጠላት ቤት ውስጥ ገባ እዛው ቤተ መንግስት ውስጥ ገባ قالت امرأة فرعون آسيا አየች ወደደችው አትግደለው ይሄንን ልጅ እኛን አገልጋይ ይሆነናል ወይም ልጅ አድርገን ይዘዋለን የሴትን ልመና ወንድ ልጅ ከባድ ነው እምቢ ማለት ሸብረክ ይላል ተቀበለ وحرمنا عليه المراضع عليه أشافري ما تبعتن كلكلو أنبياء دقنا لي موت بنو ربشات فتر بيت منقص لقدر ينبر لج لي موت بنو يقلوت ميفلقوت اللج እንዳይ ሞትባቸው ደግሞ መጣጣር ጀመሩ እህቴን ሁሉ አይታለች ለጠቁማችሁ ቤተሰብ አሉ እሱን በደንብ የሚንከባከው አረ አምጫት እናትየዋ መሆኗን አያውቁም እችን ሴት አምጫት ተባሉ እናትየው መጡ ቤተ መንግስት ውስጥ ኮራ ብለው እየተከፈላቸው አላህ سيشال ليكم فرددناه إلى أمه كي تقر عينها ولا تحزن على الله عينها يرجعنا حزن عيسمات زند ودنا في ملسنا أمي يرمي إيمانك بطل يهونا يتنيوم قدائي لاي الله لن يزقى جوك أنا اللي بلو ما من والد بيتنيوم هنيتا يتوكل فريو يعمارا يهن تمرتن دلوستنو ودا الله متقات መጨረሻው ያማረ አላህ ወደሱ የተጠጉበትን የሚያሳፍር ጌታ አይደለም ልባችን በትክክል ለአላህ ከተጠጋ ኢሚዲየት ወዲያውኑ ሰላም እናገኛለን ለምሳሌ ያንን መከራ ብቻችን ተሸክመነው ነበር እኛ አንተ ለምን ምድርን ብቻህን ትሸከማለህ አላህ ያለ አላህ በቃ አላህ አጋዥህ ነው الله رداتهم لم تشكمون ይህ መከራ ለምን ተሸከመዋል ስተውለሱ وفوض امري الى الله ጉዳይን ወደ አላህ አስጠግቻለሁ انه بصير بالعباد ተመልካች የሆነ ጌታ ነው አላህ Subhanahu Wa Ta'ala ባሮቹ ያሉበትን ሁኔታ የሚያጌታ አይደለም በቃ ልብ